ጠበቃ አብዱል ጀባር ሁሴን ከአባታቸው አቶ ሁሴን ገመዳና ከእናታቸው አሻ ሳጉሬ በባሌ ዞን አጋርፋ ወረዳ ሃምቤንቱ ቀበሌ በ1972 ዓ.ም ተወለዱ። እድሜያቸው ለትምህርት ሲደርስ በተወለዱበት ቀበሌ ትምህርታቸውን ተከታትለዋል። 7ኛና 8ኛ ክፍል ትምህርታቸውን በአጋርፋ የግብርና ኮሌጅ በቢፍቱ ካጃዋ ትምህርት ቤት ተምረዋል። የሁለተኛ ደረጃ ትምህርታቸውን በአጋርፋ ሁለተኛ ደረጃ ትምህርት ቤትና በዶዶላ ሁለተኛ ደረጃ ትምህርት ቤት ተከታትለዋል። ከፍተኛ ውጤት በማምጣትም በአዲስ አበባ ዩኒቨርሲቲ የሕግ ትምህርትን በመከታተል በሕግ ለመመረቅ በቅተዋል። ከተመረቁ በኋላም በምስራቅ ሐረርጌ ዞን የከፍተኛ ፍርድ ቤት ዳኛ ሆነው ሲያገለግሉ የቆዩ ሲሆን ከታህሳስ 8 2001 ዓ.ም እስከ ሐምሌ 1 2004 ዓ.ም ድረስ በኦሮሚያ የፍትህ አካላት ማሰልጠኛና የሕግ ምርምር ተቋም በአሰልጣኝነት ሰርተዋል። ሕይወታቸው እስካለፈበት ዕለት ድረስ ጠበቃና በማንኛውም ፍርድ ቤት የሕግ አማካሪ ሆነው ሲያገለግሉ የቆዩ ሲሆን ለኦሮሞ የፖለቲካ እስረኞች ጠበቃ ሆነው በከፍተኛ ሙያዊ ስነ ምግባር በማገልገል ላይ ቆይተዋል። ሀገር ወዳድና ለፍትህ የኖረው አብዱል ጀባር ሁሴን ባለትዳርና የአንድ ሴት ልጅ አባት ሲሆን በትናንትናው ዕለት እንደ አውሮፓውያን አቆጣጠር ነሐሴ 11 2021 ዓ.ም ምክንያቱ ባልተረጋገጠ ሁኔታ ከዚህ ዓለም በሞት ተለይቷል።